ሰላም ውድ ተመልካቾቻችን፣ ይሄ ምን አዲስ ፖድካስት ነው። ዛሬም እንደገና በአዲስ ቪዲዮ ተመልሰን መተናል። ምን አዲስ የተባለበት ምክንያት ምንድነው? ጓደኛ ማቾች፣ ቤተሰቦች ወይም ደግሞ የተለያዩ የሰፈር ሰዎች ሲገናኙ ምን ይባባላሉ? ምን አዲስ ነገር አለ። ስለዚህ ዛሬ እኛም ምን አዲስ ብለን መተናል። ምን አዲስ የተባለበት ምክንያት ይሄ ነው ማለት ነው። አዳዲስ ነገሮች በየጊዜው ይወጣሉ። ስለዚህ እነሱን ከወቅታዊ ሁኔታ ጋር እያያያዝን የምናወራበት ፖድካስት ነው። ምን አዲስ ነገር አለ? ብዙ አዲስ ነገር አለ። በዚህ ሳምንት ብቻ ሳይሆን በዚህ ወራቶች ብዙ ነገሮች አሉ። ብዙ ሀፕን አድርገዋል። ለምሳሌ በዚህ ሳምንት ውስጥ ካወራን የዛሬ 2 ቀን የ12ኛ ክፍል መልቀቂያ ውጤት ተለቋል እና ከተፈተኑት ብዙ ተማሪዎች ወይም ደግሞ በአጠቃላይ ከተፈተኑት ኢትዮጵያ ላይ ከተፈተኑት ብዙ ተማሪዎች ያለፉት 12% ናቸው። ስለዚህ ይሄ አዲስ ነገር ነው ማለት ነው። በጣም ወደ 550,000 ተማሪ ከተፈተነው መሀል 7,500 ተማሪ ብቻ ነው ያለፉ እና ይሄ በጣም ገራሚ አዲስ ነገር ነው እና ምን አይነት እንትን አለው? ወደ 480,000 ሰው ወድቋል ማለት ነው። በጣም ብዙ ነው። በጣም ብዙ ተማሪዎች ወድቀዋል እና ያው ከአምናው ጋር ሲነጻጸር ትንሽ ያሁኑ በደንብ መሻሻል የታየበት ነው። 12% ማለት በጣም ብዙ ነው። ከአምናው አንጻር ሲነጻጸር አሪፍ ነው። ከአምናውም ከካቻምናውም ሲነጻጸር በጣም ጥሩ ነው እና ላለፋችሁት እንኳን ደስ አላችሁ ለማለት እንወዳለን። ያው እንግዲህ ላላለፋችሁ፣ ውጤት ላልመጣላችሁ፣ እዚህ ላላችሁ ደግሞ ለቀራችሁ ለእናንተም ደግሞ ያው የተሻለ ነገር እንደሚመጣ ተስፋ እናደርጋለን። ያው በነገራችን ላይ ፈተና ላይ መውደቅ ማለት የህይወት መጨረሻ አይደለም። እሱ የታወቀ በጣም ብዙ እድል አለና እንዲያውም እኔ ወደ ትዝታ ይወስደናል ይሄ ነገር። እኔ ወደ ዩኒቨርሲቲ ሳልፍ ወደኋላ የቀሩ ልጆች አሁን ሀብታም ሆኖ እኛን የሚያስቀኑ ሁኔታ ላይ ያሉበት ሁኔታ እውነት ነው። እኛ 5 ዓመት 6 ዓመት ከዛ ደግሞ በዛም ሲባል ደግሞ 7 ዓመት ዶክትሬት ምናምን ተምረው እስኪወጡ ድረስ 12ኛ ክፍል ላይ ውጤት ያልመጣላቸው ልጆች በተለያየ በጣም በብዙ ስኪሎችንም ጨምረው ምን ብለው የተሻለ ደረጃ ላይ የደረሱ በጣም ብዙ ተሞክሮ ያላቸው ሰዎች አሉና ኢስናድ የመጨረሻው አይደለም። 12ኛ ክፍል እንትን ነው ምንድነው የሚባለው? ይሄ ማለፊያ ነው እንጂ መቆያ አይደለም። ስለዚህ ዩኒቨርሲቲ መግባትም አንድ ነገር ነው፣ መውደቅም ደግሞ አንድ ነገር ነው። ሀፕን ያደርጋል። ያው ሰው ይኖራል፣ መግባቱ አይቀርም፣ መኖሩ አይቀርም። ግን እዚህ ጋር በጣም ማውራት ያለብን ፖይንት አለ። ምንድን ነው? ለምሳሌ አንተ አሁን ኮንስትራክሽን ተማርክና ያ ኮንስትራክሽን በተማርከው ልክ ባሰብከው ልክ ለአንተ ኢንካም ጀነሬት እያደረገ ነው? ይሄ አሁን ትልቅ ጥያቄ ነው፣ በጣም ትልቅ ጥያቄ ነው። ተመልካቾቻችን ብዙ ጊዜ አብዛኛው ተማሪ የሚፈተንበታል ብዬ ማስበው ነገር ነው። ይሄ ያው የሚመለከተው በብዛት ለ12%ዎቹ ነው። ላለፋችሁት ለእናንተ ዩኒቨርሲቲ ስትገቡ ኤክስፔክት አድርጋችሁ የምትገቡት ነገር አለ። ኤክስፔክት የምታደርጉትን ነገርም ደግሞ ላታገኙ ትችላላችሁ። ያው ሞስት ኦፍ ዘ ታይም አይገኝም። ምክንያቱም ደግሞ ምንድነው እኔ ኢንጂነሪንግ መማር ፈልጌ ገብቼ ባዮቴክኖሎጂ ተምሬ ጨርሼ ልወጣ እችላለሁ። የተለያየ ፊልድም ልናገኝ እንችላለን። ምክንያቱም ሰው የሚሞላውን አያገኝም በብዛት አስተውለ ከሆነ እናንተም በገባችሁበት ሰዓት እኛም በገባንበት ሰዓት እንደዛ ነበረ። የኛ ጓደኞች ሌላ ነገር መማር ፈልገው ኮምፒውተር ሳይንስ መማር ፈልገው ከኛ ጋር ኢንጂነሪንግ ገብተው የተማሩ ነበሩ። ኢንጂነሪንግ መማር ደግሞ ፈልገው ባዮቴክኖሎጂ ላይ ብቻ የተለያየ ቦታ ላይ ገብተው የወጡበት ጊዜ ነበርና አሁን ላለፋችሁት ለእናንተ ኤክስፔክት የምታደርጉት ነገር ምንድን ነው? የመጀመሪያው እሱ ነው። ሌላው ደግሞ ግቢ ላይፍ ላይ ስትገቡ ኢቭን ግቢ ላይፍ ላይም ላይሆን ይችላል ኮሌጆች ላይ ሀፕን የሚያደርጉ ብዙ ነገሮች አሉ። ስለዚህ እነሱን ነገር የምትቋቋሙበትን ነገር በደንብ ገና ካሁኑ ስትሮንግ ሆናችሁ በደንብ መፈለግ አለባችሁ ብለን እናስባለን። እኔ የፈለግኩትን የተማርኩት ኢንጂነሪንግ ነበር የፈለግኩት። ያው ኮንስትራክሽን ቢሆንም ገብቼ ተምሬያለሁ። እንትኑ ግን ይለያያል። ፈልጌ ሄድኩት ምንድን ነበር መሰለህ? ኤሌክትሮሜካኒካል ኢንጂነሪንግ ነበር እና እንደ አጋጣሚ ሆነው ደብረ ብርሃን ዩኒቨርሲቲን የጨረስነው በዚህ አጋጣሚ ተመልካቾቻችን፣ እኔም ታምራትም ደብረ ብርሃን ዩኒቨርሲቲን የጨረስነው እና ያው እነሱ ከኛ ቀድሞ ነው የገቡት። ከዛ እነሱ ከወጡ ደግሞ ከተወሰነ ዓመት በኋላ ነው የገባ ነው እና
እኛ ስንገባ በብዙ በጣም ብዙ ፊልዶች ተጨምረው ነበረ በዛ ሰዓት እና እኔ ኤሌክትሮ መካኒካል እማራለሁ ብዬ ነበር የገባሁት። እንግዲህ ያው የእግዚአብሔር ፈቃድ ሆነና ኮንስትራክሽን ቴክኖሎጂ ማኔጅመንት ጨርሼ ወጥቻለሁ ማለት ነው። ይሄ ራሱ በጣም በነገራችን ላይ ተጽዕኖ የሚፈጥር ነገር ነው። በጣም ግቢ ላይ በተለይ በጣም ሰው ፈልጎ የውስጡን ፓሽኑን ሄዶ ፈልጎ ሲያጣ የሆነ ቅስምን ነው የሚሰበረው። አንዳንዴ ተማሪዎች እኔን በነገራችን ላይ ያበላል አያበላም በሚል ስሌት ነው እንጂ ፓሽን የሚባል ነገር ውስጤ ላይ አልነበረም። ማለት መካኒካል ምንድን ነው እዛው ሄጄ ነው አጥንቼ ነው ያወቅኩት። ከዛ ደግሞ ከመካኒካል በኋላ ወዴት ሊሄድ ይችላል የሚለውን ነገር ምንም አውቀው ነገር። በዚህ አጋጣሚ ፓሽኑን ተከትሎ ያልገባ አብዛኛው ተማሪ በዛ ነገር እየሰራበት አይመስለኝም። አሁን ላይ ያበላል አያበላም ቺንጌ ሁላችንም ተጫውተናታል። በተለይ ዩኒቨርሲቲ ገብተን ይወጣል ያበላል አያበላም ብለን ነበር የገባ ነው። እንዳለውም ደግሞ ያው የሚበላበት አለ። ግን ደግሞ በዛው ልክ አሁን እኛ ያው ፓሽናችንን ተከትለን አልነበረም የገባ ነው እና ሁላችንም አብዛኛው ተመራቂ ተማሪ በራሱ ዙሪያ ነው ያለው። በቃ የራሱን ስራ ነው የሚሰራው። የተለያዩ እንትኖች ላይ ነው ጊዜውን እያሳለፈ ያለው። በተመረቅንበት ሙያ እየሰራን አይደለም እና አንድ ቀን ያው እውቀቱን መያዝ በጣም አሪፍ ነገር ነው። በጣም ገብቷል። ስፔሻሊ ኢንጂነሪንግ ላይ የምትማሩ ተማሪዎች ታውቁታላችሁ። ተምራችሁ የሚወጣችሁ አላችሁ፣ አሁንም ደግሞ ገብታችሁ የምትማሩ ትኖራላችሁ እና እሱም በደንብ ታውቁታላችሁ። ላይክ ኢንጂነሪንግ ስትማሩ ከትንሹ አሁን ለምሳሌ የቀን ሰራተኛ ሊሰራው ይችላል ተብሎ ከሚታሰበው ነገር ጀምሮ እስከ አድቫንስ ድረስ ነው የተማርኩት ለምሳሌ። ስለዚህ በኮንስትራክሽን ዘርፍ ብዙ ነገሮችን አውቄበታለሁ። ለራሴ እጠቀምበታለሁ። አልሰራሁበትም እንጂ ለራሴ አሁን አብዛኛውን ነገር ለራሴ ነው የምሰራው። ራሴ ነው የምሰራው። በእናንተም ልክ እንደዛው ማለት ነው። አሁን እውነት ለማውራት በመማሬ የተጠቀምኳቸው ብዬ የማስባቸው የትኛውም አይነት ለምሳሌ እስከ ትላልቅ ማሽነሪ ድረስ አሁን በህይወቴ ቢመጣ ማኑዋል የሚባል ወረቀት ላይ የተሳለውን ድሮይንግ አንብቤ እያንዳንዷን ነገር ማድረግ ትችላለህ። ኢንጂነሪንግ አሁን ጥቅሙ ይሄ ነው። በቃ ኢንጂነሪንግ ፊልድ ላይ በጣም የምንጠቀመው ይሄንን ነው። ምክንያቱም ከትንሹ እስከ ትልቁ ኤቭሪቲንግ በደንብ ነው የምናየው፣ በደንብ ነው የምንሰራው ምናምን ነገር እና ያው ለማንኛውም ብቻ ግን ያው ኢንካም ጀነሬት እያረክ ነው ወይ በዚህ በተማርከው ቢባል እያረኩ አይደለም። ያው ከእናንተ ጋር ዩቲዩብ ላይ ያለን ይሄ የሆነበት ምክንያት ደግሞ ፓሽን ነው። ፓሽን ደግሞ የሆነ ሰዓት ላይ ይቀየራል። ስለዚህ ያኔ ፓሽኔን አልተማርኩም። አሁን ግን ኦልሞስት 7 ዓመት ይሄን ዩቲዩብ ስራ ኦንላይን ስራ ብዬ ስራዬን ብዬ ቁጭ ብዬ የሰራሁት ኦልሞስት 7 ዓመት። ይሄ ኢማጂን በጣም ብዙ ዓመት፣ ረጅም ዓመት እኮ ያን ያክል ማለት በምፈልገው ልክ እያገኘው አይደለም ፓሽኔ ስለሆነ። ስለዚህ ሰው ፓሽኑ ይኖራል። እውነት ነው። እሱ የታወቀ ነው። መማር ያለባችሁ ፓሽን ነው። ለምሳሌ አሁን 12ኛ ክፍል የወደቀ ሰው ፓሽኑ የሆነ ነገር ቢኖረውና ውስጥ የሆነ ሙያ መማር የሆነ ስራ መስራት ቢፈልግ ያንን ፓሽን ውስጥ ያለውን ጎልጉሎ አውጥቶ የት ነው ይሄ ነገር ያለው ብሎ መማር አለበት። እውነት ነው። አሁን እንደ እንትኑም ነው እንደ ሁኔታውም ነው። ምክንያቱም አሁን ያለንበት የኑሮ ሌቭል እና ያኔ እኛ ስንገባ ከዛ ደግሞ ከኔም ደግሞ ብሶ እናንተ ስትገቡ የነበርንበት የትምህርት ደረጃዎች በጣም ይለያያሉ። አሁን ላይ አይተ ከሆነ በደንብ አስተውላችሁ ከሆነ ተመልካቾቻችን እናንተ በብዛት እያበላ ያለው ስኪል ነው። አሁን 12ኛ ክፍል ላይ ወድቀው ወይም ደግሞ ያኔ እኛ ስንማር 10ኛ ክፍል ነበር ውጤት እና ያኔ የወደቁ ተማሪዎች ምናምን ነበሩና ስኪል ነው በቃ በስነስርዓት ስኪላቸውን እንትን አሉ አዳበሩ። ግማሹ እንጨት ስራ ገባ፣ ግማሹ የተወሰነ ሌላ ቦታ ብየዳ ምንም በለው ብቻ ስኪል ላይ በደንብ ፎከስ አድርገው ስኪል ላይ ሰሩ። ከዛ በኋላ ያው እኛ ተምረን ስንወጣ የካምፓኒ ባለቤቶች፣ የተለያየ ጥቃቅና አነስተኛ እንጨት ሰሪዎች ብዙ እነዚህ ውድወርኪንግ ላይ ሜታል ወርክ ላይ በጣም ብዙ ልጆች አሉ፣ በጣም ይሳካላቸው፣ በጣም ይሆንላቸው። ያ ማለት ምንድን ነው? እነሱ በሄዱበት መስመር እኛ ብንሄድ ኖሮ ይሳካልናል ማለት አይደለም። የሁሉም ሰው መንገዱ በጣም የተለያየ ነው። አንዳንዱ ሰው በጣም ጎበዝ ሆኖ በስነስርዓት ይሄድበታል፣ ለአንዳንዱ ደግሞ በቃ በትምህርት እንዲያልፍ ነው። ስለዚህ በትምህርት ያልፋል እና ምንድን ነው አሁን ላይ በብዛት ስፔሻሊ 12 ላይ ውጤት ላልመጣላችሁ ለእናንተ ትልቁ ምክራችን ምንድን ነው? ፓሽናችሁ አሁን ላይ በቃ ፈልጋችሁ አገኙት። ግዴታ የሆነ ቦታ ገብቶ ተመዝግቦ ምናምን መማር የለባችሁም። በእኔ በኩል ይሄ የኔ ሀሳብ ነው። እኔ እንደዛ ነው የማስበው።
አንዳንድ ነገሮች የዌስት ኦፍ ታይም ይሆናሉ፣ ጊዜ መጨረሻ ብቻ ሊሆኑ ይችላሉ። ስለዚህ ያንን እንትን ብላችሁ ኢማጂን አሁን ዝም ብላችሁ የሆነ ግራፊክስ ዲዛይን ስልጠና ብትገቡ፣ ቪዲዮ ኤዲቲንግ፣ እነዚህ ነገሮች፣ ኤሌክትሮኒክስ ጥገና፣ ዌብ ዴቨሎፕመንት ላይ ጊዜያችሁን ብታሳልፉ በጣም አሪፍ ነው። ኦንላይን ቢዝነሶች ቅድም ታምራትም እንዳለው በደንብ ሰርች አድርጋችሁ በደንብ ብትፈልጉ አሁን ላይ በጣም ብዙ እንትኖች አሉ፣ ብዙ እድልም ስላለ ማለት ነው። ትምህርት ወሳኝና መሰረታዊ ነገር ነው። ግን ደግሞ ትምህርት ከስኪል ጋር ደግሞ ሲሆን በጣም አሪፍ የሆነ ነገር ነው የሚሆነው። አሁን ለምሳሌ ስኪል የሚማር ሰው ስኪል ጎን ለጎን ቋንቋ፣ የተለያዩ ነገሮችን፣ ሶሻል ላይፎችን ምናምን ከትምህርት ደቨሎፕ ያደርጋል እና እነኚህ አብሮ ሲመጡ ነው አሪፍ የሚሆነው። ግን አሁን ስኪሉን ብቻ ከሆነ ብዙ ነገር ሚስ ታደርጋለህ እና መማርም ወደፊት ፕላን ማድረግም አንድ ነገር ሆኖ ግን አሁን ደግሞ የህይወት መጨረሻ አድርጋችሁ መውሰድ የለባችሁ። በጣም ብዙ አማራጭ አለ እና ያንን አማራጮችን እንዴት እንደርሳለን? ከቴክኖሎጂ ጋር ራስን ማልመድ እና ነገሮችን ሰርች ማድረግ። እንዴት መማር አለብኝ? የቤት ቁጭ ብዬ እንዴት መማር አለብኝ? ለሱ ነው ቅድም መማሩ ወሳኝ ነገር ነው ያልኩት። ለዛ ነው። ምክንያቱም አሁን ላይ አብዛኛው ነገር ዩቲዩብን ብትፈልግ ምንም ብትፈልግ ኦንላይን ላይ ጊዜን አሳልፋለሁ ብለህ ብትገባ መጀመሪያ የሚያጋጥም ነገር ምንድን ነው? እንግሊዘኛ ነው። ስለዚህ በእንግሊዘኛ እውቀት ከሌለ ምንም የለም። ስለዚህ እውቀት ምንም የሚጠላ ነገር የለውም፣ ትክክለኛም ግድም ስለሆነ ነው። ትምህርት አሪፍ ነገር ነው ለሀገር ልማት። ከዛ ደግሞ ሲቀጥል የተማረ ሰው ሲባል ሰምታችሁ ታውቃላችሁ አይደል? አስተሳሰቡ አሪፍ የሆነ ብዙ ነገሮችን ማገናዘብ የሚችል መጥፎውንና መልካሙንና የማይረባ ነገሩን በደንብ ለይቶ የሚያውቅ እሱ በጣም እንትን አለው እና ያው መማር አሪፍ ነገር ነው። እንደዚህ ስንል ስኪል ላይ ፎከስ ስናደርግ ያው ብዙ ተመልካቾቻችን ምናልባት ዩኒቨርሲቲ መግባት መማር ጥቅም የለውም ብለው ሊያስቡ ስለሚችሉ ነው ይህንን ሀሳብ ያነሳ ነው። እንደዚህ የሚያወሩ ሰዎችም አሉ እኮ በነገራችን ላይ ሚዲያ ላይ ወጥቶ ደፍሮ የሚያወሩ ሰዎች አሉና መማር ትርጉም የለውም መማር ጥቅም የለውም ብሎ ዲግሪ የያዘ ሰው ጫማ ሊስትሮ እየጠረገ ነው ብሎ የሚያወሩ ሰዎች አሉ። አሁን ሁለት ሊስትሮቹን ለምሳሌ ያልተማረና የተማረ ሊስትሮችን ሁለቱን ቁጭ አድርገህ እኩል ስራ ብታስጀምር የትኛው ነው ቀድሞ መሄድ የሚችለው? ሜንታሊቲ ያለው የትኛው ነው የሚለው ነገር መታሰብ አለ። ማለት ሃርድ ወርኪንግ ነው። አንደኛው ሃርድ ወርክ ነው የሚሆነው፣ አንደኛው ግን ስኪልፉሊ ሃርድ ወርክ ነው የሚሆነው። ዲፈረንሳቸው ምንድን ነው? ይሄኛው ይሄንን ኢንካም ወደ ሌላ መቀየር ይችላል በደንብ አድርጎ በአጭር ጊዜ ውስጥ ማለት ነው። ምክንያቱም ኦልሬዲ እንትኑ ስላለው ኬፓቢሊቲው ስላለው ትምህርት ስላለው ማለት ነው። እንደው ሌላው ቢቀር እንኳን የገንዘብ አያያዝ የሚባል ነገር አለ። ስለዚህ እሱን ነገርም ቶሎ እንትን ብሎ የሆነች ነገር አድርጎ ሊስትሮዋን ወደ ሱቅ የሚቀይርበትን መንገድ ነው የሚፈልገው። መማር በጣም ዋጋ አለው። አሪፍ ደግሞ በትክክል ደግሞ ይሄንን ማወቅ የምትችለው እስቲ በሆነ ምክንያት የሆነ ሰው እናንተ ተመልካቾችም ፍረዱ። ይሄንን ነገር ትምህርት ሚስ አድርጎ ከዛ ከሆነ ጊዜ በኋላ ሲቆጭ የሰማችሁ ሰው የለ? በጣም አለ። እድሜ ልኩን በቃ አእምሮ በሽታ ሆኖ ምን ነው በተማርኩ ኑራ እኔ አባቴ እንደዛ ሲል ሰማሁ። ማለት የኔ ጓደኞች እዚህ ወረዳ ክፍለ ምናምን እያስተዳደሩ ነው እና እኔ እዚህ እርሻ ማርሰው አባቴ ትምህርት ቤት ሄዶ ማንም አስተማሪ ልጅን አይገርፍም። የመሬት ባላባት ልጅ ነው እና የማንም ልጅ የኔን ልጅ አናቱን አይመታም ብሎ ትምህርት ቤት አስቀርቶታል አባቴን። እና ከኔ ጋር ከጎን የሆነው ይረስ ብሎ እንደዝና ማለት ነው በሰዓቱ። እና ግን አባቴ ሁሉ ጊዜ ለእኛ የሚነግረን ማለት አባቴ እኔን እንደዛ ብሎ ከትምህርት አስቀርጦ የው ሰዎች ባለስልጣናት ደርሰዋል። እኔ እናንተ ጋር መማር እዚህ ጋር ነው። ምንም ያክል ስኪሉ ቢኖረን ምንም ያክል ስኪልፉል ብንሆን ትንሽ ትምህርት ያለው ሰው ብዙ ፑሽ አይፈልግም። በምንም አይነት ሙያ ውስጥ ሆኑ፣ በምንም አይነት ትምህርት ውስጥ ሆኑ፣ በምንም አይነት ነገር ውስጥ ሆኑ፣ ትንሽዬ ግን እውቀት ይኑራችሁ። ያቺ ነገር በጣም አሪፍ ነች። አሁን ዩኒቨርሲቲ ገብቶ መማርን በጣም አሪፍ ነገር ነው። በጣም እኔ ያው ስላየሁት ነው የማወራው። ያው ታሜም ስላየው ያወራል። ምክንያቱም እኛ ብዙ ነገር ተጠቅመንበታል፣ ብዙ ነገሮችን አሳልፈናል። ያንን ደግሞ በሌላ ቪዲዮ ሌላ ጊዜ ሰፋ አድርገን ለእናንተ የምናቀርብ ይሆናል እና ያሳልፍንባቸውን ነገሮች ያጋጠሙንን የተለያዩ ገጠመኞች ይዘንላችሁ እንመጣለን። ያው ለዛሬ ግን በደንብ ፎከስ አድርገን የምናወራው ስኪል ላይ እና ዩኒቨርሲቲ ሌቭል ላይ ያለ ትምህርት ላይ ነው።
የትኛው ይበልጣል የትኛው ጥሩ አይደለም የትኛው ጥሩ ነው የሚለውን እሱን መፍረድ ለማን እንሰጣለን? ለተመልካቾቻችን እንሰጣለን። ነገር ግን እኛ ሀሳቡን ከማንሳትና ለእናንተ ፍርዱን ከመስጠት አንጻር ለእናንተ እንሰጣለን። ሀሳባችን ግን ይሄ ነው። ከዛ በተጨማሪ እናንተ ሰፋ አድርጋችሁ ማየት ይችላል። እንደዛም ነው ደግሞ ሲሆን ደስ የሚለው ምን ይባላል በብዙ አቅጣጫ ህይወትን ማየት በጣም አሪፍ ነገር ነው። ማለት የተማረ ሰው ዩኒቨርሲቲ የገባው ሁሉ ይሳካለታል ብሎ የሚያስብ ማህበረሰብ ውስጥ ነው ያለ ነው። እውነት እናውራ ከተባለ ያው ኢትዮጵያ በዛ ሌቭል ላይ ነው ያለ ነው አሁን ላይ። እውነት ነው ዩኒቨርሲቲ ግዴታ ዩኒቨርሲቲ መገባት አለበት ወይም ደግሞ የከሌ ልጅ እኮ ዩኒቨርሲቲ ገብቶ ተምሮ ጨርሶ ነው የወጣው የሚባሉ ሀሳቦች አሉ። እና ያ ነገር ከተማሪዎች ጋር እንዴት ይሄዳል? ወላጅ የምር ልጁን ያውቃል ወይ? ወላጅ ልጁ ትምህርት ዩኒቨርሲቲ እንዲሄድለት ይፈልጋል ወይ? ወላጅ ቢፈልግስ ያ ተማሪ ዩኒቨርሲቲ መግባት ይፈልጋል ወይ? ይሄንን ነገር ልጆቻችሁን በደንብ ቁጭ አድርጋችሁ ስፔሻሊ ወላጆች ልጆቻችሁን ቁጭ አድርጓችሁ ጠይቋቸው። መሄድ ትፈልጋለህ ወይ? ብትሄድ ምንድን ነው የምትማረው? ምክንያቱም ይሄንን እኛን ጠይቀውም ቢሆን ብዬ አስባለሁ አሁን ላይ ከፍላጎት ጋር። ምክንያቱም ብንሄድ ምንድን ነው የምንማረው? ይሄንንም በደንብ ብትጠይቋቸው በጣም አሪፍ ልጆች ይወጧቸዋል ብዬ አስባለሁ። ከበዛውም ሲቀጥል የሆነ አሁን 5 ዓመት 6 ዓመት ወይም ደግሞ 7 ዓመት ተምረው ከመጡ በኋላ ፓሽኔ እኮ ይሄ አልነበረም ወላጆቼን ለማስደሰት ነው የተማርኩት የሚል ሰው አጋጥሞ በጣም ነው የሚያጋጥም። ማለት ብዙ ሰው እኮ እናቴን ለማስደሰት አባቴን ለማስደሰት ቤተሰቤ እንዲደሰት ምናምን ብሎ ነው የሚማረው። የራሱን ፍላጎት አይደለም የሚማረው። ያ ማለት በቃ ኦልሬዲ የራሱን ደስታ ትቶ ለሌላ ሰው ደስታ ነው የሚኖረው። ወደፊት ግን ያ ነገር ካለፈ በኋላ ነው የሚቆጨው የሚሰማው ያኔ ነው። ስለዚህ ሰው የራሱን ፓሽን ቢኖር በጣም የራሱን ፓሽን ቢከተል በተለይ ተማሪዎች ገና ካሁኑ በደንብ ብታውቁት ኦልሞስት ጊዜ ያላቸው ይመስለኛል። ዩኒቨርሲቲም አልጠራም። በደንብ ፓሽናችን ምንድን ነው ብሄድ ምንድን ነው መማረው ምንስ ነው የማደርገው የሚለውን በደንብ ቢያውቁት ብዙ የሚያተርፉ ይመስለኛል። ደግሞም ወላጆችም ይሄንን ነገር ተማሪዎች የራሳቸውን ፍላጎት እንዲያወጡ ማድረግ ነው እንጂ የራሳቸውን ፍላጎት አሁን ለምሳሌ እኔ ልጄ ምን እንዲሆን ፓይሌት እንዲሆን ነው የምፈልገው። ስለዚህ አንተ ያልኖርከውን ህይወት ልጅ እንዲኖረው ማለት ነው እንዲኖር አደረኩኝ። እሱም ያንን ይዞ ነው። ከዛ ይልቅ ልጁ ሁሉንም ነገር የሚችለውን ያክል ወላጁ ፍትፍት አድርጎ ለልጁ ቢያሳይና ልጁ ቢመርጠው እውነት ነው። እሱም በጣም አሪፍ ሀሳብ ነው። ትልቅና አሪፍ ሀሳብ ነው። እዚህ ግባ የሚባል እንትን አይደለም ማለት አብዛኛውን ጊዜ ወደኋላ የመቅረታችን ምክንያት ይሄ ነው ብዬ አስባለሁ። እንዴት ነው ለአንዱ የሰራ ለሌላው አይሰራም። አሁን ለምሳሌ ለአንተ ከሰራልህ ለእኔ ላይሰራ ይችላል። ምክንያቱም አንተ የምትሄድበት መንገድ እና እኔ የምሄድበት መንገድ በጣም የተለያየ ሁለት መንገድ ነው። ስለዚህ አንዳንዴ ለከሌ ኢንጂነሪንግ ሰርቶለታል ስለዚህ አንተም ኢንጂነሪንግ ግባ የሚባለው ነገር ያው መቅረት አለበት ብለን ነው የምናስበው። ከዚህ በኋላም እንደዛም ቢሆን በጣም ውጤታማ የሆኑ ልጆችን ውጤታማ የሆኑ ወጣቶችን ማፍራት እንችላለን። እና ይሄ ብቻ ሳይሆን በነገራችን ላይ ለምሳሌ ኢንጂነር የሆነ አርሶ አደር ቢኖር አሪፍ ነው። ነገ ትራክተር ቢመጣ እንዴት ማረስ እንዳለበት ነው። በጣም ሴፍ ነው። ሰው ስለተማረ ደሞዝተኛ መሆን አለበት የሆነ መስሪያ ቤት መግባት አለበት የሚባለው እሱ ሀሳብ እንደውም ቢቀር ይሻላል። ላይክ በደንብ ቀርቶ ይሆናል አይደለ ሺፍት አድርጎ ሰው እዛች ነገር ላይ ያ ነገር እኮ ይኑር እኮ አይደለም ግን ያቺ ነገር ትኑርና ግን እዛች ላይ የሆነች ነገር ቢጨመርባት በጣም አሪፍ ነው። አሁን ለምሳሌ ዩኒቨርሲቲ የምትሄዱ ተማሪዎች እስኪል አልማርም ብላችሁ ቁጭ እንዳትሉ ያንን ነገር እንትን በሉ ጎን ለጎን ያው ኦብቪየስሊ ኢንጂነሪንግ የምትገቡ ካላችሁ እስኪሉንም አብራችሁ ነው የምትማሩት። ግን ያው በደንብ እንትን ብላችሁ ፎከስ አድርጋችሁ ብትማሩት እስኪሉንም ብታውቁት አሪፍ ነው። ምክንያቱም ከሁሉም ያገኘ ነው የምትሆኑት ከሁሉም ተጠቃሚ ስለምትሆኑ ማለት ነው። በጣም አሪፍ። እንግዲህ አሁንም ምን አዲስ ላይ ናችሁ? ምን አዲስ ቀጥሏል። ምን አዲስን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ከማስታወቂያችን ተመልሰናል ተመልካቾቻችን። ምን አዲስ እንደቀጠለ ነው። አሁን ደግሞ ምን አዲስ ነገር አለ? በዚህ ሳምንት ያው ብዙ አዲስ ነገሮች አሉ። እንግዲህ ብዙ ሰው የሚናፍቀው የሚወደው ልበል እንግሊዝ ፕሪሚየር ሊግ ተጀምሯል። የእንግሊዝ ፕሪሚየር ሊጋችን ጀምሯል። ከብዙ ቆይታ በኋላ
እንግሊዝ ፕሪሚየር ሊግ ተመልሶ መጥቷል። ዘንድሮ ማን ያሸንፍ ይሆን? እንዴት ነው? ውጥረቱ እንደቀጠለ ነው። ስቲል አሁንም ያው ነው፣ ምንም የተቀየረ ነገር የለም። ውጥረቱ በጣም እንደቀጠለ ነው እና በዚህ አጋጣሚ ታሜ የማን ደጋፊ ነህ? ያው ይታወቃል፣ የቻምፒዮኑ ነው። የአርሰናል ደጋፊ ነው። እኔ የጥንት የጠዋቱ የልጅነታችን የማንቸስተር ዩናይትድ ደጋፊ ነኝ። ያው እንግዲህ አጀማመራችን ትንሽ መጥፎ ነው። ብዙ መስተካከል ያለባቸው ነገሮችን እያየን ነው። ግን ያው ማንቻንስ ተስፋ አንቆርጥም። በዚህ አጋጣሚ እንኳን ደስ ያላቸው አርሰናሎችም። ወደ ኳሱ ያው ሰፋ ባለ ሁኔታ ለ9 ወር በየመሃሉ እየገባን ስለምንሄድ ችግር የለውም፣ በደንብ እንገናኛለን። አንዳንዴ ጠብቁ። ኳስም ላይ የምናስተላልፍበት ሁኔታ ሊኖር ይችላል። ማን ያውቃል? በደንብ ተከታተሉ፣ ነቅታችሁ ጠብቁ። መምጣቱ አይቀርም። ማለት ያው ሰውን የሚያስደስተው ምንድን ነው የሚለውን አይተን ምንገባበት ይሆናል። ሌላ ምን አዲስ? አሁን ለምሳሌ አንደኛ እንዴት ነው መጀመሪያ በነገራችን ላይ ፕሪዲክት እናድርግ እስኪ። ግንቦት ላይ እንገናኝ። ግንቦት ላይ እንገናኝ። አሁን ከባድ ነው እኮ አሁን ፕሪዲክት ለማድረግ። የዘንድሮ ፕሪሚየር ሊግ ትንሽ ከበድ ይላል ብዬ አስባለሁ። ምክንያቱም ያው ብዙ ተፎካካሪ ክለቦች እንዳሰብናቸው ላይሆኑ ይችላሉ። በተለይ ቺን 2 ቀን በተደረጉት ጨዋታዎች ብዙ አስደናቂና አስጨናቂ ነገሮችን አይተናል እና ትንሽ ፕሪዲክት ማድረጉ ይከብዳል። ግን ያው እንደኔ እንደ ዩናይትድ ደጋፊነቴ አንደኛ ዩናይትድ ይሆናል ብዬ አስባለሁ። ከዛ ሁለተኛ አርሰናል፣ ሶስተኛ ሲቲ ፕሮባብሊ ሲቲ፣ አራተኛ ሊቨርፑል፣ ከዛ አምስተኛ ላይ ያው ቼልሲ ባይ ነኝ። እነዚህ የኔ ከ1 እስከ 5 ፕሪዲክሽኖች ናቸው። እስቲ እንግዲህ እናያለን። የኔ ደግሞ ያው ይታወቃል አርሰናል ነው የመጀመሪያ። ማለት ይሄን እኔ ብቻ ሳይሆን ታዋቂ ጋዜጠኞችም ታዋቂ ፕሪዲክተሮችም ብለውታል። ከዛ ቀጥሎ ሞስት ፕሮባብሊ ያው ሲቲ አለ ብዬ አስባለሁ። ከዛ ቀጥሎ ዩናይትድ፣ ከዛ ቀጥሎ ሊቨርፑል፣ ከዛ ቀጥሎ ቼልሲ። ቶተናምን እንግዲህ ወደ ታች አያያዙትን ከብዷል በጣም እና አምናም በጭንቅ ነበር የተረፈው። አሁንም ማጀማመሩ ትንሽ ያሰጋል። ግን ያው ኳስ እንዲህ ነው የሚባል ነገር አይደለም። ፕሪዲክት እንደዚህ እንዲሁ ዝም ብለን ፕሪዲክት እናደርገዋለን እንጂ መጨረሻ ላይ ምን እንደሚፈጠር የምናውቀው መጨረሻው ሲደርስ ነው። አሁን ላይ ስታታቸው በጣም አሪፍ የሆኑ ክለቦች አሉ፣ ስታታቸው ደግሞ በጣም የወረዱ ክለቦች አሉ። ግን አት ዘ ኤንድ ኦፍ ዘ ታይም ነው የምናውቀው ሁሉንም ነገር። ያው እንደ ሰው ግን ፕሪዲክት እናደርጋለን። ስለዚህ እስኪ የእናንተንም ቶፕ 5 በኮሜንት አሳውቁን። ሌላው ሰሞኑን በጣም ሲራገብ የነበረ አንድ አሪፍ እንትን ነበር፣ ኢቲኤፍሲ 02 ኢትዮ ፋይት። በጣም አብዛኞቻችን ማለት እችላለሁ አብዛኛው ኢትዮጵያዊ በማለት ይቻላል በጉጉት እየጠበቅናቸው ያለነው ፋይቶች አሉ እና እነዛን ፋይቶች አይታቸዋል አይደል? የነበረውን ፋየር የነበረውን ስትራግሊንግ ያው ማለት ይሄን እንዲጋጋል ያደረገው ባለፈው ኢትዮ ፋይት 1 ላይ በ1 ደቂቃ የተዘረረው እሱ ነው። በነገራችን ላይ ለብዙ ሰው እኔ የሰማሁት ያኔ እውነት ለማውራት ከዛ በፊት አልሰማሁም። እውነት ነው። በዚህ ወይ ደግሞ ኢትዮጵያ ስፔሻሊ ኢትዮጵያ በዚህ ወይ ማደጓ ደግሞ በጣም ደስ ይላል። ምክንያቱም ሁሌ ኢትዮጵያ ሲባል የምንታወቅበት ስፖርት አንድ ነው እና እሱ ምንድን ነው? ሩጫ፣ አትሌቲክስ ነበረ እና እንደ ሀገር በጣም የሚያኮራ ነገር ነው። ኢትዮፊሲ መምጣቱ በጣም አሪፍ ነው። የወጣቱ አክሴፕት ማድረግ በጣም የሚገርም ነው። ወጣቱ ብቻ አይደለም፣ የድሮ ፋይተሮች የድሮ በጣም ፋይቲንግን ቦክሲንግን ማየት የሚወዱ ብዙ ሰዎች ያንን ነገር በደንብ እየደገፉት በደንብ አብሯቸው በደንብ እየሰሩ ነው ያለው እና በዚህ አጋጣሚ ቴንኪው ለማለት እንፈልጋለን። ኢቲኤፍሲ እውነት ትልቅን ነገርን ያደረገው በጣም ትልቅን ነገርን ያደረገው እንደ ሀገር ማለት ነው እና ያው ተጠባቂ እንትኖች ያሉን ፋይቶች ያሉን እና ከነዛም መካከል ደግሞ ከነዛ ተጠባቂ ፋይቲንጎች መካከል የሴዶና የጆኒ ፋይቲንግ ነው እና ያው በዚህም በኩል ብዙ ተብሏል፣ በዚህም በኩል ብዙ ተብሏል እና ሁለቱም ደግሞ ተገናኝተው ሪንግ ውስጥ የሚያሳዩት ነገር እኔ እንጃ ብቻ ካሁኑ
አንተ ማን ያሸንፋል? ያው እንግዲህ እንዳትቀየሙ ካገኛችሁኝም አፉ በሉኝ። ያው አንዱ ማሸነፉ አይቀርም። አንዱ ማሸነፉ አንዱ መሸነፉ አይቀርም። እኔ ግን ያው ጆኒ ያሸንፋል ብዬ ፕሪዲክት አደርጋለሁ። እኔም እንደዛ ነው ማስበው። ኖርማሊ ይሄ ከልምድ አንጻር ነው እንጂ ሲዶ ምን ያክል አሸናፊ እንደሚችል ምንም ያየነው ነገር የለም። እንደሱም አለ። በዛ ላይ እውነት ነው ሁለቱም በጣም ዳር ሃርድ ወርከሮች ናቸው። በጣም ሃርድ ወርከሮች ናቸው። ብዙ ይሰራሉ፣ ብዙ ይለፋሉ። ግን ያው እንደ ስፖርት ቅድም እንዳልነው ነው አንዱ አሸናፊ አንዱ ተሸናፊ መሆኑ አይቀርም። ስለዚህ እሱንም በደንብ የምናየው ይሆናል። ሌላ ተጠባቂ ፋይታችን ታይሰን ከአብርሃም። እሱም አሪፍ እና በጣም የጋለ ስትሮንግ የሆነ ነገር አለው ብለን እናስባለን። ከንቃተ ህሊና እና ከሮቤል ነው ታይሰን አውቃለሁ። ቦክሲንግ ማች ነው የታይሰን እና የአብርሃም ባይ ዘ ዌይ ቦክሲንግ ማች ነው እና ቦክሲንግ ማች ደግሞ በጣም ፓወርፉል ነው፣ በጣም አግሬሲቭ ነው እና ከሁለቱ እኔ በደንብ ፕሪዲክት ማድረገው ታይሰን ነው ብዬ አስባለሁ። በብዙም እንትን ያልኩትም ዱነግ ይላል እና ታይሰንን በደንብ ኤክስፔክት አደርገዋለሁ። ያው ምን እንደሚያሳየን አናውቅም፣ እድል አንዳንዴ ወዴት እንደሚዞር አናውቅም። ምክንያቱም ግን ያው እንዲሁ ከተመልካቾቻችንም ጋር ያለውን ነገር እንትን ለማለት እናንተም በኮሜንት ስር በደንብ አሳውቁን። እሱንም በደንብ ከቨሬጅ ሰጥተን የዕለት ሜቢ ደግሞ ካለፈን በኋላ በደንብ እየተነተንን የምናወራው ሊሆን ይችላል ማለት ነው። ከዛ ቀጥሎ ደግሞ ንቃተ ህሊና እና ሮቤል አለ። የእነሱም ያው በጣም አሪፍ ፍክክር ይኖራል። ፊውዙም በጣም ከባድ ነው። እዛች ጋር ፌስ ኦፉም ላይ የነበረው አሪፍ ጥፊም ነበረ ምናምን ነገር እና ያው እሱም ነገር በደንብ እንዲጋጋል ያደርገዋል እና ንቃትም ደግሞ ከዚህ በፊት ከጆኒ ጋር በነበረው ነገር ያው ኤክስፔሪንስም ወስዷል ብዬ አስባለሁ። ስለዚህ አሪፍ ፋይቲንግ እናያለን ብዬ አስባለሁ፣ ገምታለሁ። እኔ ይሄንን ገምት ካልከኝ ምናልባት ሮቤል እኔ ትንሽ ወደ ንቃት እስቲ እናያለን፣ የምናየው ይሆናል። እሱንም ሐሙስ ዕለት እናያለን። ሌላው እንግዲህ ረቢቅና ሳውዝ ሱዳን የሳውዝ ሱዳኑ ልጅ ማለት ነው። በዚህ አጋጣሚ ስሙን ኮሜንት አድርጉልን። ይሄ የሚናቅ ፋይቲንግ አይደለም ባይ ዘ ዌይ ማለት ኢንተርናሽናል ፋይቲንግ ነው። አክቹዋሊ የሁሉም ኢንተርናሽናል ፋይቲንግ ነው። ግን በዚህ አጋጣሚ ከሳውዝ ሱዳን መጥቶ ከኛ ሀገር ልጅ ጋር ነው የሚደባደበው ፋይት የሚያደርጉት እና እስቲ ያው እናያለን። ምክንያቱም ሁለቱም ከባድ ናቸው፣ የሚናቁ ሰዎች አይደሉም። በተለይ የሳውዝ ሱዳኑም ብዙ ፋይቲንግ ላይ እንትን አለው። ያው እንግዲህ ይህንንም የምናየው ነው የሚሆነው። ግን ለሀገራችን ልጅ ረቢቅ በደንብ ግፋበት ብለናል። ያው እንደምታኮራን ደግሞ ተስፋ እናደርጋለን። በደንብ አንጠራጠር። እንግዲህ ምን አዲስ የዛሬውን ፕሮግራም በዚሁ እንጨርሳለን። ለዚህ ቻናል አዲስ የሆናችሁ እስካሁን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሌላ አዲስ ነገር ትኩስ የሆነ ነገር ይዘን እስክንመጣ እኔ ዳንኤል ሙልጌታ ነበርኩኝ ከታምራት ቶራ ጋር አብረናችሁ ነበርን። እናመሰግናለን። በኮሜንት ሀሳባችሁን አስተያየታችሁን ግለጹልን፣ ንገሩን። እናመሰግናለን። መልካም ጊዜ